እንትና እዛ ጋር አበሻ ስንት አበሻ የተሰቃየ እኮ ነው ደቡብ አፍሪካ ላይ የምታውቂ ከሆነ አበሾቹ እየተዘረፉ ስለሆኑ በጥቁሮቹ እናንተ አበሾች ደግሞ ተደራጅታችሁ እነሱ ላይ ደግሞ የእነሱን ባለሀብቶች ማሳደድ ማለት ነው። ያ በቃ እዛ ጋር ገባሻ የእኛን ድምፅ ማሰማት ፈልጋለሁ። ለአበሻ ድምፅ ፈልጋለሁ። እንደዛ ከሆነ ምናልባት የተወሰነ ፓርቱን ልንቀበለው እንችላለን። አበሾች የተወሰነ ፓርቱንስ በአጠቃላይ ሀሳቡ እኔ አይዲያው አልጣመኝም። ለምን ሰላም ነው የሚሻለው እኮ። እንደዛ ከሆነ ካላገባሽ ለምን አግብተሽ ካናዳ አትወስጂኝ? አንተ ሰው እንዲያገባ ለመገባት ብቁ ሆነኝ ብለህ ታስባለህ? ኦፍ ኮርስ ሰው ለትዳር 100% ብቁ ነኝ። አንድ ወንድ እሺ ሰው አግብቶት ውጭ ሀገር እንዲወስደው ምን ያስፈልገዋል ብለህ ታስባለህ? ምንም ሰው መሆን አረ ብቁ ሰው ከሆነ ይኸውልሽ፣ አሁን አየሽ አይደል አስተሳሰብሽ እንዳለ በቁስና በእንትን የተወሰነ ስለሆነ ነው። ገብቶሻል እንጂ አንድ ሰው ለመጋባት የአንቺ ለምን አይደለም ካናዳ ለምን ማርስ ላይ አትሆኝም? ያ ሰው ለአንቺ ሰው ሆኖ ከታየሽ ኢዚ ፒዚ ነው ብዬ ነው ማስበው። እሺ ተቀብያለሁ፣ ሀሳብህን አድምጬሃለሁ፣ ግን ላስተካክልልህ የሆነ ነገር ኦኬ። በመጀመሪያ ውጭ ሀገር ስትመጣ መስራት እንዳለበት አውቃለሁ። ኦፍ ኮርስ ካናዳ ውስጥ እንደዚህ አይነት ላይፍ ስታይል ልኑር ብለህ ካሰብከው ከአንዳንድ ነው ወደ ፕሪዝን ወስደው የሚከቱ ወይ ዕድሜ ልክ ነው። እሺ let me ask you one question። እዚህ ሀገር ጥረህ ግረህ በጉልበት ትሰራ። let me ask you one question። እዛ ሀገር ካናዳ ላይ ጋንግ ሜምበር ምናምን የለም እያልሽ ነው? የለም እዚህ ሀገር ሲሪየስ የለም። እኛ ዘፈን እናያለን፣ ቪዲዮዎች እናያለን ምናምን ገባሽ? የምትዋሺው ነገር የለም። ገብቶሻል አይደለ? እዛ ጋር ሁሉም ነገር ሶሻል ሚዲያ ላይ የወጣ ነገር ነው። እሺ ይኑር። አንተ ዋናው ፖይንቱ ጋር ስንመጣ አግብታ የሆነች ሴት እንድታመጣ በእንደዚህ አይነት መንገድ ነው መጥተህ እንደዚህ አይነት ስራ ነው መስራት የምትፈልገው? እኔ አመጣሽኝም አላመጣሽኝም እኔ ኤቭሪዌር ብኖር እኔ ምንም ኬርለስ ነኝ። ገብቶሻል? የትም ብቻ መኖር ነው የኔ ትርጉም። ላይፍን አንደርስታንድ አድርጎ መኖር ነው። ገብቶሻል? የሚሆነው እንደዛ ነው። ብስሬ በዛ መንገድ ብቻ ነው መቀየር የምትችለው። ኧረ እኔ በዛ መንገድ ብቻ አላልኩም እንዴ። ለምንድነው የምትደመድሚው? አትፍረጂ፣ ሰው ላይ አትፍረጂ። እኔ ጀስት እኮ ያለውን ነገር ዲስከስ እያደረኩ ነው አይደለ? እዚህ ጋር የገባሁት ዲስከስ ለማድረግ ነው። ብቻ ደከመሽ የሚጠቅምህን ነገር አይደለም ግን እያሰብክ ያለኸው መስራት። እሺ ምን ላስብ እስቲ። ወይም ደግሞ እዚህ ጋር ኦልሞስት 300 ሰው ቁጭ ብሏል። የእነሱን ሀሳብ ጨለል ሰላም ዋል በይልኝ። ሰላም ነኝ እኔ እግዚአብሔር ይመስገን። የእነሱንም ሀሳብ መስማት ፈልጋለሁ። አንቺም ደግሞ ሰማኝ ነው ታደርጋለህ መሰለክ። እንደኔ እንደ እህት አድቫይስ ማድረግ ነገር እንደ እህት ሳይሆን እንደ ሚስት ደፋራችን በጣም ጥሩ አይደለም። ደፋርና ጭስ መውጫ ያጣም ተብለን ያደግነው እንግዲህ እና አይ ግን በዚሁ አጋጣሚ ሳልነግርሽ ቀደም ረስቼው ነው እና ከአይን ያውጣሽ። በምን ጉዳይ? አይ ቱ ቢሆንስ በጣም ቆንጆዬ ነሽ ምናምን ነገር ለዛ ነው። ለመጀመሪያ ጊዜ ነው ያየኸኝ? ብስሬ ኦፍኮርስ ለመጀመሪያ ጊዜ አይተሽኝ ታውቂያለሽ? እኔ ቲክቶክ ላይ ምናምን ገብቼ ሁላ አላውቅም። ጥያቄ በአንድ አግቶች ሰጪ ምናምን እኮ ድፍረቱ ይሄ ልጅ እያልኩ በጣም እየገረመኝ ነው። ደፋር እና ጭስ መውጫ በጣም ቢበዛ አላገባህም ብትይ ነው ዛሴ። ሌላ ምን ይመጣል? ካገባሽኝም አገባሽኝ ይሳየው፣ ህይወታችንን በሰላም እንኖራለን። ጥሩ ነው። ድፍረት ደስ ይላል፣ አሪፍ ነው። ስቲል የሆነ ጥሩ ያልሆነ ነገሮች ተናግረሃል። ደስ የማይል ነገሮች፣ ሀሳቦች አሉ። ፎር ኤግዛምፕል እሱ እንዳለ ሆኖ ግን አይ ቲንክ ታውቀዋለህ፣ ይሄ ቤት ቆፍጣናነት ደስ ይላል። እንደ ወንድ ያለህበት ሞመንት ደስ ይላል። አመሰግናለሁ። ልጅ እዛ ያው ሰፈራችን አካባቢ ስለሆንክ ነው ብዬ አሰብኩት። እሱም ሊሆን ይችላል አስተዳደጌ
ሚዲያ ላይ ቁጭ ብለህ ቆፍጠን ብለህ መድረክ አያያዝ የሰዎችን አቴንሽን እንደዚህ ኮንትሮል ማድረግ መቻል አሪፍ ነው። አሮን ጊቭ አ ሺት ፎር ኤቭሪዋን። እኔ አያገባኝም። አይ ቱ ቢ ኦነስት እኔ አያገባኝም። ገብቶሻል አይደለ? ምንም እዚህ ጋር ላለው ማህበረሰብ የራሴን ፐርሰናል ላይፍ የምኖር ሰው ነኝ። እዚህ ጋር ማንም አወራ ማንም ሰማ ምናምን አያገባኝም። ምክንያቱም አንድ ዳቦ የሚገዛልኝ ማህበረሰብ እንደሌለ አይ ነው። አዎ ግን አፕሪሼት ማድረግ ያለብኝን መናገር ስላለብኝ ነው። እኔ አሁን አዲስ ከሆንክ ለቤቱ ባላቅም በጣም ሰጥቼ ሳውራክ የነበረው ወንዶች ላይ ፎሎ አረግሻለሁ እንደውም አሁን እሺ ብስሬ ወንዶች ላይ ነው እየሰራ ያለሁት። ማለት እንዴት ነው ኢትዮጵያ ውስጥ ተወልደህ አድገህ የኢትዮጵያ ደሙ ኖሮክ አንድ ወንድ ፈሪ አይናፋር ምናምን ተሽኮርማሚ የሚሆነው እሱ ነገር እኔ ጋር ተቀባይነት የለውም እና ወንዶች አይናፋር ምናምን ሲሆኑ አልወድም። በቃ አንድ ጀነን እንብለው ምናምን ሲያወሩ ደስ ይለኛል መሆንም ስላለበት ማለት ነው። ያ ማለት ደግሞ መጠቀም የሌለብህን ቃላቶች ተጠቀም በጣም አግሬሲቭ ሁን ማለት አይደለም። አሁን አንዳንድ ሰዎች ይመጡና ቆፍጣና ሁኑ ስላቸው እና ምን እያለ ይሁን እንትን የሚላል እሱ በጣም መውረድ ነው እና ያንተ ኦቨር ሆነብሽ። ያንተ ኦቨር አልሆነም። ለምን ኦቨር አልሆንክም? አሪፍ እና ምንድነው የሆንኩብሽ? ስታወራ የምትጠቀማቸው ቃላቶች ምናምን አሪፍ ናቸው፣ ግን ያንተ ያልተመቸኝ ለማደግ ስታስብ የመጣልህ አይዲያ አመለካከትህን ነው ያሉት። የዳንሻ ልጅ ሆኖ ምን ይፈራል አለ። ይቅርታ ኮመንት እንዳታነብ ብለሽኛል፣ ግን ይህንን ማንበብ እና ማለፍ አልቻልኩም። ምክንያቱም በጣም ሞላው ኮመንት ሴክሽኑን፣ ለዛ ነው። እሺ መልስለት፣ መመለስ ከፈለግ። እኔ ምን መልስለት አለው እንትን እሱ ስላለ ነው እንጂ። ለማንኛውም ቀጥይ ሶሪ በጣም አቋረጥሽ። ኮንፊደንስን ውድጅ ይልሃለሁ ምስል ያለምንም ዋሸት። ለምን እዚህ ጋር ያለሁት እኔ ኮንፊደንስ ቢውልድ እንዲያደርጉ ስለምፈልግ ነው ወንዶች። ከዛ ባሻገር ግን ለመለወጥ እያሰብክ ያለህበትን መንገድ በተቻለ አቅም ለመቀየር ሞክር። እሱ እኮ ይኸውልሽ ኢንዲፔንደንት ወራያም ነው ገብቶሻል። የሆነ ሰዓት ላይ ይህንን ሞመንት እንደ ሀገሩ ነው። አሁን ደቡብ አፍሪካ ላይ ስላለው የሆነ አሁን ለምሳሌ እርሻ ቦታ ላይ ብሆን እርሻ የማረስ ግዴታ እንዳለብኝ ያውቀዋለሁ። እርሻ ነው ማርሰው። የሆነ ቦታ ላይ ደግሞ ሜቢ መቆፈር ካለብኝ የሆነ የልማት ሀገር ወይም የሆነ መስኖ ምናምን የሚሰሩ ሀገሮች ካሉ ወይም ሜቢ አሳ አጥማጅ ከሆኑ አሳ አጥማጅ መሆኔ ማይቀር ነው። ገብቶሻል አይደለ? ወንድ ልጅ እንዳለበት ሆኖ ያለውን ሲቹዌሽን መቋቋም እና መውጣት አለበት ብዬ አስባለሁ። ወንድ ልጅ እዚህ ዓለም ላይ የመጣው ለስቃይ ነው። ገብቶሻል አይደለ? ዩ ፊል ሚ That's what I'm saying. So ይህ ነገር ነገ ከነገ ወዲያ ሊቀየር የማይችልበት ምንም አይነት እንትን የለም። ሲገምች ሜይ ቢ 27 ጎበዝ ገማች ነሽ እባክሽ፣ ጎበዝ ገማች ነሽ። ልክ ነሽ። ስንት ዓመት ነው ኤግዛክትሊ? ያ ኦልሞስት አሁን ዲሴምበር ላይ 26 ዓመት ይሆን። ታዲያ አሁን በ26 ዓመት እኮ ሰዎች ገና ወደ ስራ ምናምን የሚሉበት ነው። እና አሁን በዚህ ዓመት የሆነ ነገር ተቀጥረህ መጀመሪያ ተቀጥረህ ስራ በጭራሽ አላደረገውም። በህይወቴ የማላደረገው ነገር ተቀጥሬ መሰራት ነው። በህይወቴ የማላደረገው ለምን ጉሊት ያ በቃ እንደዛ ነገር ነው። አሁን እኮ ይህንን ገንዘብ ካመጣሁት በኋላ እኮ በዚህ ነገር ውስጥ እኮ ዲፕ ገብቼ ምናምን እኖራለሁ እያልኩሽ አይደለም እኮ። ግን እንደ ከሳህራ በታች ላሉ አፍሪካ ሀገሮች የሆነ መነሻ ነገር ያስፈልገናል። ታውቂዋለሽ አይደለ? ምን አይነት ሲቹዌሽን ውስጥ ሆነን ምናምን እንደምናደግ። በተለይ እኔ በጣም የሚያሳዝነኝ እኛ ሀገር ያለ ወንድ ልጅ እንዴት አድርጎ ህይወቱን መምራት እንዳለበት፣ እንዴት ነው የቤት ራሱ ሆኖ ምናምን ሚስት አግብቶ ምናምን መኖር የሚችለው። ገብቶሻል አይደለ? የእኛ ፋሚሊዎች የታወቁ ነው ምን አይነት ላይፍ ስታይል እንዳለን ምናምን። ሁሉም ነገር የሚደበቅ አይደለም። እዚህ ጋር ማንም መቶሽ ኮለሌ ስላለ አይደለም። ገብቶሻል? ሁሉም የሚተዋወቅ ነገር ነው። ስለዚህ የሆነ ነገር አሁን ለምሳሌ እኔ ኮፊ ሾፕ ምናምን ነገር ለመክፈት ካሰብኩኝ ለዛ ነገር የሆነ ኢንቨስት የማደርገው የሆነ ሳቢ ያስፈልገኛል። ለዛ ሳቢ ደግሞ የሆነ ነገር ይዤ መገኘት አለብኝ ብዬ አስባለሁ። ስለዚህ ያ ነገር ከየትም ላመጡ አልችልም።
ኦኬ። ስለዚህ ኦልራይት ገባኝ። ለመነሻ የሆነ ሳንቲም ያስፈልግሃል እና እሱን ኬት ላምጣ ስታስብ ኬት ሊመጣ አይችልም። ያለህ አማራጭ እሱ ነው። ያለኝ አማራጭ እሱ ነው። እኔ ብቻ ሳልሆን በእኔ ኤጅ ላይ ያሉት ከኔ በታች ከ20 ዓመት ጀምሮ ያሉት ማህበረሰቦች ነገራችን ላይ ማለት ነው። እሺ የትኛውም ባለሀብት እዚህ ላይ ሳትሆን ነገር ቢኖር የትኛውም ባለሀብት የትኛውም እዚህ ጋር የምታየው ቢሊየነር ምናምን የኢትዮጵያም ሊሆን ይችላሉ። በየትኛውም ሀገር በቤተሰብክ ስትፈጠር የሀብታም ልጅ ምናምን ሆነ ተፈጥረ ካልሆነ ሁሉም ከትንሽ ነው የጀመሩት። አረ በእናትሽ ስሚ፣ አክስቴ ፋጤ ምን አለች መሰለሽ ሪቾ ጥርሴ ስለማዱ ነው ሆዴን አታስቂው አለች። ይሄ ማለት ምን ማለት ነው? ሁሉም ሰው በሆነ ሚስቴክ ወይም በሆነ ፋውል ይህን ገንዘብ ካመጣው በኋላ እኔ ይላል ሶሻል ሚዲያ ላይ ቀርቦ ሊስትሮ ጠርጌ የቀን ስራ ሰርቼ ምናምን ብሎ ፊልሙን ይሰራብሻል፣ ይቀራረጽብሻል ምናምን። ይሄ አይሰራም። ገብቶሻል አይደለም? ሁሉም ሰው የሆነ ፋውል ፈውሏል። ነገርኩሽ እኮ መጀመሪያ ጨዋታችንን ስንጀምር መጀመሪያ አንተ ወደ ሳውዝ አፍሪካ ስትመጣ ወይ ስትሄድ፣ እኔ ከኢትዮጵያ የወጣ ሁሉ ወደዚህ ያለ ይመስለኝ ስትመጣ ነው። ወደ ሳውዝ አፍሪካ ስትሄድ 800 ሺህ ብር ከፍለህ ነው የሄድከው አይደለ? ያን 800 ሺህ ብር ከየት ነበር ያለኝ? በጣም ከባድ ነበር። ኢቨን እስካሁን ድረስ ያልከፈልኩት የተወሰነ ገንዘብ አለብኝ ከሰው ተበድሬ ምናምን ብዙ ነገር እንትን ብዬ ነው። ከሰው ተበድሬ ስትል ከዘመድ ነው ከጓደኛ? ያን ኤክስፕሌን ማድረግ አይጠበቅብኝም፣ ግን በቃ ያን ገንዘብ ፈጣጥሬዋለሁ። ገብቶሻል? መፍጠር እንዳለብኝ እንዳረረ ልጅ ከዛም ከዚህ መልስ እየተባልክ ነው እሱን ገንዘብ እንዴ? እኔ የሰው ዕዳ አልወድም። ሲጀምር እኔ ለሰውም ማበደር አልወድም። የሰውም ዕዳ እንዲኖርብኝ አልፈልግም። ነፃ ሆኜ መኖር ነው የምፈልገው። እና መልሰዋል? አልመለስከውም? ይቀራል፣ የተወሰነ ገንዘብ ይቀርብኛል እያልኩሽ ነው። እና ታዲያ ለምን ተቀጥረህ ሰርተህ ትንሽ ትንሽ አድርጋት ልክላቸው? ጊዜ አምገነ ጊቭ ዘም ትንሽ ነው። ገባሻ? ኢት ቴክስ ታይም። እሰጣችኋለሁ እንዳለ ተቀጥረህ ታዲያ ለምን አሰራ ትንሽ ጊዜ እንዴ? አንቺ ከኔ መቀጠር ጋር ምንድነው ችግርሽ? እሺ ወይ ቅጠሪኝና በቃ አንቺ የሆነ ሾፕ ካለሽ ልስራ። ስራን መስራት መቻል አለበት አይምሮ። እንዴ አንቺ ብዙ ስራ ሰርቻለሁ። እንዴ ምን ሆነሽ ነው? ብዙ ነገር ሰርቻለሁ። እኔ አሁን ለአንቺ እንደዚህ እንደዛ ነው ምናምን ብዬ አላብራራልሽም፣ ግን በማጠብቂ ወይ እኔ